መንግስት ቀይ ባህርን ትቶ ፍናኔን ያስመልስልኝ ፍናኔ እኔ ናት። ከ10 ዓመት በፊት አንድ ሚስጥር ተጀምሮ ነበር። ያኔ በማሬ ማሬ የሙዚቃ ቪዲዮ ላይ እጇን ይዞ ሲያቆለማምጣት የነበረው ድምፃዊ በትክክል ከ10 ዓመት በኋላ በሰርጓ ቀን ሙሽራ ሆና ፊት ለፊቱ ትቆማለች ብሎ ማንም አልገመተም። ፍናን ህድሩን ለኢትዮጵያ ሕዝብ ያስተዋወቀው ያ የፍቅር ዜማ ዛሬ በሰርጓ ቀን ለምን ፈነዳ? በሰርጉ አዳራሽ ውስጥ የነበሩትን ሰዎች ያስለቀሰውና ድምፃዊው እሱ ባለው ይታየውን ጭምር ስሜት ውስጥ የከተተው ያ ያልተጠበቀ ክስተት ምን ነበር? ዛሬ የፍናን ህድሩን የ10 ዓመት የጥበብ ሚስጥርና ወጣቶቹን ያስቆጣውን አዝናኝ የሰርግ ድባብ በዝርዝር እናያለን። ከዚህ ሁሉ ሳቅና መዝናኛ በስተጀርባ ግን በሰርጓ ቀን የፈነዳው የፍናንና የእሱ ባለው ይታየው የቆየ ግንኙነት ሁሉንም ጉድ አሰኝቷል። ዛሬ ከሳቅ እስከ እንባ ያለውን የፍናን ህድሩን ታላቅ የሰርግ ድግስ እናያለን። አንዳንድ ታሪኮች ልክ እንደ ፊልም አስገራሚ ናቸው። በ2007 ዓ.ም ምሳሌ አምሳል ምን አለ ላንቺማ ተብላ የተዘፈነላት ያቺ ወጣት ዛሬ በ2018 ዓ.ም በገሃዱ ዓለም ሙሽራ ሆና ቀረበች። ነገር ግን ሰርጉ ላይ የተከሰተው ነገር ከሰርጉ በላይ አነጋጋሪ ሆኗል። እሱ ባለው ይታየው ማይኩን ይዞ ወደ መድረክ ሲወጣ አዳራሹ በዝምታ ተዋጠ። ያኔ ከ10 ዓመት በፊት በቪዲዮ ላይ የጀመረው ትስስር ዛሬ እንዴት ፍጻሜውን አገኘ? ጥያቄው ግን እዚህ ጋር ነው። እንዴት አንድ የሙዚቃ ቪዲዮ የሁለቱን አርቲስቶች ህይወት ለ10 ዓመት አቆራኝቶ ሊቆይ ቻለ? እስኪ መጀመሪያ ወደዚያ ታሪካዊ ዘፈንና ወደ ፍናን የትወና መጀመሪያ እንመለስ። ይህ ዘፈን ለፍናን ህድሩ ተራ የሙዚቃ ቪዲዮ ስራ አልነበረም፣ የህይወቷ መተንበያ እንጂ። እስኪ እያንዳንዱን ስንኝ ዛሬ ካለችበት የሙሽርነት ክብር ጋር እያነጻጸረን እንየው። ወደ 2007 ዓመተ ምህረት እንመለስ። የኢትዮጵያ የሙዚቃ ኢንዱስትሪ በአንድ ድምጽ ሲናወጥ ነበር። እሱ ባለው ይታየው ማሬ ማሬ የሚለው ዜማ በየካፌው በየታክሲውና በየቤቱ ሲሰማ በቪዲዮ ላይ የምትታየው ያቺ ተጫዋች ወጣት የሁሉንም ሰው ቀልብ ሳበች። እስኪ ዛሬ ግጥሙን ከፍናን ስብዕና ጋር እያያያዝን እንተንትነው። እሱ ባለው በዜማው እንዲህ ይላል። ምሳሌ አምሳል ምን አላንቺማ ላረክሽው ምግባር ከቶ የሚስማማ። እሱ ባለው ገና ሲጀምር ምሳሌ የለሽ ውበትን ብቻ አይደለም የጠቀሰው፣ ላረክሽው ምግባር ይላል። ያኔ በቪዲዮ ላይ ስናይ የነበረው ያ ንጹህ ፈገግታ፣ ያ የዋህነትና ቅንነት ዛሬ ለደረሰችበት ታላቅ ክብር ምግባሯ ምስክር መሆኑን ያሳያል። ያኔ በጥበብ ምሳሌ ተደርጋ የቀረበችው ወጣት ዛሬ ለባለቤቷ ለፍቅረ አብ የምትመጥን ምግባሯ ለትዳር ቤቷ የሚስማማ ምሳሌ ሆና ተገኝታለች። ሰሞኑንሽን ስረዳው ገባኝ፣ በአምላክ ዘመን ያለሽ ክብር ገረመኝ። ይህንን ስንኝ እጅግ ጥልቅ ነው። ያኔ የፍናንን ውበት የሚያደንቅ ቢመስልም ዛሬ ግን ትርጉሙ ይሰፋል። ፍናን ባለፉት 10 ዓመታት በሶሻል ሚዲያም ሆነ በፊልሙ ዓለም ያሳየችው ትልቁ ስኬት ሰው መሆን ነው። ለሰው ያላት ክብር፣ ለእምነቷ ያላት ጽናትና ያላት ትህትና በአምላክ ዘንድ ያለሽን ክብር የሚለውን ቃል ያጸናዋል። ዛሬ ፍቅረ አብ ፊት ለፊቱ የቆመችውን ሙሽራ ሲያይ የሚታየው ውበት ብቻ ሳይሆን ድንቅ ሰው መሆኗ እንደሆነ ጥርጥር የለውም። ማሬ 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 እንደው ነፍስ ነገር ለኔ ውቤ 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 እንደው ነፍስ ነገር ላይኔ። ይህች አዝማች በሰርጉ አዳራሽ ውስጥ ሲስተጋባ ታዳሚውን ለምን በእንባ አራጨው? ምክንያቱም ያኔ እሱ ባለው በዜማው ነፍስ ነገር ለኔ ሲላት፣ ዛሬ ደግሞ ባለቤቷ ፍቅረ አብ ነፍስ ነገር ለኔ በሚል ስሜት እጇን ይዞ ቆሟል። ያኔ ላይኔ ተብሎ የተዘፈነላት ውበት ዛሬ የአንድ ቤት ፋና፣ የአንድ ሰው የህይወት ብርሃን ሆናለች። ማሬ የሚለው ቃል የፍናንን ማንነት ይገልጻል። ጣፋጭና ለሁሉም የሚተርፍ ስብዕና፣ መንገዴ ቀና ህይወቴ ሙሉ አንቺ ካለሽኝ ተድላ ነው ሁሉ። ተመልከቱ፣ ይህ ስንኝ ልክ የዛሬውን ቀን ቀድሞ የተነበየ ይመስላል። ፍቅረ አብ ፍናንን ሲያገባ መንገዱ ቀና ህይወቱ ሙሉ እንደሆነ የሚገልጽበት ድንቅ ቃል ነው። ተድላ ነው ሁሉ ይላል እሱ ባለው። በትዳሩ ውስጥ ትልቁ ተድላ መግባባትና ፍቅር ነው። ፍናን
ፍናን ያኔ በቪዲዮ ላይ የነበረችው ተድላ ዛሬ በገሃድ ዓለም የፍቅረ አብን ህይወት ሙሉ የምታደርግ ሙሽራ ሆናለች። በሰላም ውዬ በሰላም ላድር ጥላሽ ይሁነኝ የፍቅርሽ ማገር ማለት የአንድ ቤት ጥንካሬ ቤቱ እንዳይፈርስ የሚይዘው ወሳኝ ክፍል ነው። ያኔ ጥላሽ ይሁነኝ ብሎ እሱ ባለው ሲዘፍን ዛሬ ፍቅረ አብ ፍናንን የቤቱ ማገር የህይወቱ ጥላ አድርጎ አግብቷታል። በሰላም ውሎ በሰላም የሚያድርበት የፍቅር ቤት ሰርቷል። ያኔ በቪዲዮ ላይ የታየው የጥላና የማገር ተምሳሌት ዛሬ የሁለቱ ሙሽሮች የህይወት ቃል ኪዳን ሆኗል። ባወኩሽ ቁጥር አይጠገም ማንነትሽ ሙሉ በኩሉ ነው ያንቺ ስብዕናሽ። ይህ የመጨረሻውና ወሳኙ ስንኝ ነው። ፍናንን በቅርብ የሚያውቋት አርቲስቶች በሰርጓ ላይ የተገኙት ለዚህ ነው። ማንነቷ የማይጠገብ ስብዕናዋ ሙሉ ስለሆነ ያኔ ሙሉ በኩሉ ተብላ ስትወደስ፣ ዛሬ ደግሞ ለትዳርና ለቤት የምታደርገው ጉዞ ሙሉ ተክለሰውነት ያላት ሴት ሆና ተገኝታለች። ፍናን ከዚህ ሙዚቃ በኋላ በፊልም ዘርፍ ትልቅ አሻራ አሳርፋለች። የትወና ህይወቷ በዝግታ ግን በጽናት ያደገ ነው። ስሟን በወርቅ ቀለም ካስገቡላት ስራዎቿ መካከል ጥቂቶቹን እናንሳ። ፈልጌው አይቼው አይደለም፣ በቃ ከላይ ነው የተሰጠኝ። እርቅ ይሁን። በዚህ ፊልም ላይ ፍናን የነበራት ሚና ለብዙ ፕሮዲውሰሮች አይን እንድትገባ አድርጓታል። የከበረ ደሃ የማህበራዊ ህይወትን ችግርንና ተስፋን የምትገልጽበት መንገድ የሚደንቅ ነበር። የፍቅር ሰው፣ ቦሌ ማነቂያና ጥላዬ እነዚህ ስራዎች ፍናን በኢትዮጵያ ሲኒማ ውስጥ የራሷን ፊርማ እንድታኖር አድርገዋታል። ከትወናው ባሻገር ፍናን በሶሻል ሚዲያ ያላት ተጽዕኖ ከፍተኛ ነው። በኢንስታግራም ከ1 ሚሊዮን በላይ ተከታዮቿን በባህል በእምነትና በቤተሰብ ጉዳዮች ዙሪያ ታስተምራለች። ስለ እናትነት የምታጋራቸው መልእክቶች ጉልህ ተብሎ ይገለጻሉ። ይህ ማንነቷ ነው ዛሬ ለደረሰችበት ክብር መሰረት የሆነው። እንግዲህ በሰርጉ አዳራሽ ውስጥ ያ ትልቅ የታሪክ መገጣጠምና ስሜታዊ ትዕይንት ሲከናወን፣ ከሰርጉ አዳራሽ ውጪ ባለው የኢንተርኔት መንደር ግን ሌላ ጦርነት ተከፍቶ ነበር። አዎ፣ የፍናን ህድሩ ጋብቻ ይፋ ከሆነበት ደቂቃ ጀምሮ የኢትዮጵያ ወጣቶች በተለይም ወንድ አድናቂዎቿ የሰጡት ምላሽ የዘመኑን ትልቅ የሶሻል ሚዲያ ድራማ ፈጥሯል። ፍናን አገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። ፍናን የኔ ናት፣ የኛ ናት። እሺ፣ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። በቲክቶክ ላይ በሰፊው የተሰራጨውና ብዙዎችን ያሳቀው ቪዲዮ በቁጭትና በቀልድ ተሞልቶ የቀረበው የፍናን ትመለስልን ዘመቻ ነው። ወጣቶቹ የኢትዮጵያ ወጣቶች ማህበር በሚል የቀልድ ስም ስብሰባና ሰልፍ የመሰለ ትዕይንት ሰርተዋል። እንዴት ፍናን ሳትነግረን ትዳራለች? ይህ የብሔራዊ ጥቅም ዝርፊያ ነው የሚሉ አይነት አስቂኝ ጩኸቶች ኢንተርኔቱን አጥለቅልቀውታል። ከሰሞኑን የፈነዳው ይህ የቀልድ ሰልፍ ፍናን በወጣቱ ዘንድ ያላትን የህልም ሴት ማንነት በግልጽ አሳይቷል። ከሁሉ በላይ ሳቅን የጫረው ግን ጉዳዩን ከወቅታዊው የሀገሪቱ የፖለቲካ ሁኔታ ጋር ያያያዙት ወጣቶች ናቸው። መንግስት ሆይ የቀይ ባህር ጉዳይ አያሳስበንም፣ እሱ ይቆይልን። አሁን ዋናው የሀገር ሀብት የሆነችው ፍናን ህድሩ እየተወሰደች ነውና አስመልስልን የሚለው የቀልድ ጥያቄ ብዙዎችን በሳቅ ገድሏል። አንዳንዶቹ ደግሞ የፍናን ሰርግ የኢኮኖሚ ማሻሻያው አካል ነው ወይ እያሉ መንግስትን በቀልድ ሲጠይቁ፣ ሌሎች ደግሞ ፊርማና አሰባስብና ሰርጉ እንዲሰረዝ ለፓርላማ እናቅርብ በሚል የሰሩት ቪዲዮ ቲክቶክን አጨናንቆታል። ይህ የሚያሳየው ኢትዮጵያውያን በከባድ ሁኔታዎች ውስጥም ቢሆኑ እንዲህ አይነት አዝናኝ መጫወቻዎችን የመፍጠር ተሰጥኦ እንዳላቸው ነው። ሙሽራው ፍቅረ አብ ከዚህ ቀልድ አላመለጠም። ፍቅረ አብ ላይ የሀገር ሀብት በመዝረፍ ክስ እንመሰርታለን የሚሉ ወጣቶች የፍቅረ አብን ፎቶ እያሳዩ ይህ ሰው በስንት ወጣት ህይወት ላይ ነው የፈረደው በማለት በሳቅ የታጀበ ተግሳጽ ሲያወርዱበት ነበር። ይህ ሁሉ መዝናኛ የሚያሳየው ፍናን በህዝብ ዘንድ ያላትን ተወዳጅነት ነው። ተመልካቾቹ አርቲስቷን እንደ ሩቅ ሰው ሳይሆን እንደ ቤተሰቡ ስለሚያያት ነው እንዲህ ተሰምቶት በቀልድ የገለጸው። በሌላ በኩል ደግሞ የሴት አድናቂዎቿ ምላሽ የተለየ ነበር። ተዋረድን፣ ወንዶቻችን በሙሉ በፍናን ሰርግ ምክንያት ዲፕሬሽን ውስጥ ገቡ እያሉ ቪዲዮ የሚሰሩ ሴቶችም በብዛት ታይተዋል።
አሳይተዋል። ዛሬ በኢትዮጵያ ውስጥ ያሉ ወንዶች በሙሉ ስራ አቁመው በፍናን ፎቶ ስር እያለቀሱ ነው የሚሉ ቀልዶች የሰሞኑ የኢንተርኔት መነጋገሪያዎች ነበሩ። እንግዲህ ይህ ሁሉ ሳቅ፣ ይህ ሁሉ ጭፈራና ይህ ሁሉ የታሪክ ትዝታ በአንድ ላይ ተሰባስቦ ነው የፍናን ህድሩን ሰርግ ልዩ ያደረገው። ከ10 ዓመት በፊት በማሬ ማሬ የጀመረው ያ የልጅነት ትዝታ ዛሬ በታላቅ ክብርና በሀገር አቀፍ መነጋገሪያነት ወደ አዲስ ምዕራፍ ተሸጋግሯል። ሰርጉ የፍናንና የፍቅራብ ብቻ ሳይሆን የአንድ ትልቅ የጥበብ ቤተሰብ መገለጫ ነበር። በቦታው የተገኙት እንግዶች የስም ዝርዝር ብቻውን ፍናን በሙያ አጋሮቿ ዘንድ ምን ያህል እንደምትከበር ያሳያል። ተወዳጇ ተዋናይት ሰላም ተስፋዬ፣ አርቲስት ሩታ መንግስት-አብ፣ ድምፃዊ ዳዊት ጽጌና ሌሎችም አንጋፋ ባለሙያዎች ተገኝተዋል። ሰላም ተስፋዬና ሩታ መንግስት-አብ ከፍናን ጋር ያላቸው ቅርበትና በደስታዋ ቀን የነበራቸው ድጋፍ በሴቶች አርቲስቶች መካከል ያለውን መተጋገዝ የሚያሳይ ትልቅ ምስል ነበር። በሰርጉ ላይ የታዩት የዳንስና የደስታ ትዕይንቶች በኢትዮጵያ አርቲስቶች መካከል ያለውን ጥልቅ ፍቅር ያሳያል። ቪዲዮ ሊጠናቀቅ ሲል ግን አንድ ያልተጠበቀና ልብ የሚነካ ክስተት ተፈጠረ። ድምፃዊ ሱባለው ይታየው ወደ መድረክ ወጣ። ከ10 ዓመት በፊት በቪዲዮ ላይ ያስተዋወቃት ያቺ ወጣት ዛሬ ሙሽራ ሆና ፊት ለፊቱ ቆማለች። ሱባለው ማይኩን ይዞ ማሬ ማሬን መስፈን ሲጀምር ውቤ 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 እንደው ነፍስ ነገር ላይኔ የሚሉት ግጥሞች በሰርጉ አዳራሽ ውስጥ ሲስተጋቡ ፍናን በደስታና በትዝታ እንባ ስታነባ ታይታለች። ያኔ በሙዚቃ ቪዲዮ ላይ የምናውቃት ፍናን ዛሬ በገሃዱ ህይወቷ ለፍቅራብ ሙሽራ ሆና በዚያው ዜማ ስትጨፍር ማየት ታሪክ ፍጹም ሆኖ የተገጠመበት አጋጣሚ ነው። ይህ ክስተት የሚያስተምረን ነገር ቢኖር በቅንነትና በታማኝነት የጀመሩት ጉዞ መጨረሻው እንደ ማር የጣፈጠ እንደሚሆን ነው። ለአርቲስት ፍናን ህድሩና ለባለቤቷ ፍቅራብ መልካም የትዳር ዘመን እንዲሆንላቸው እየተመኘን የዛሬው ቪዲዮ በዚሁ እናጠቃልላለን። ፍናን ህድሩ በትክክልም ማሪ ናት። ጣፋጭ ማንነቷ አድናቂዎቿን እንዲህ አቀራርቧል። ለሙሽሮቹ ለፍናንና ለፍቅራብ በድጋሜ መልካም የትዳር ዘመን እንመኛለን። እናንተስ በዚህ ሰሞን ካያችኋቸው የፍናን ሰርግ ቀልዶች የትኛው ይበልጥ አሳቃችሁ? ወይስ እናንተም አስመልሱልን ከሚለው ጎራ ላይ ነበራችሁ? ሐሳባችሁን በኮሜንት ላይ አስፍሩልን። ቪዲዮውን ለጓደኞቻችሁ ሼር አድርጉ። በተለይ ደግሞ በፍናን ጋብቻ ልባችሁ ለተሰበረ ወዳጆቻችሁ መጽናኛ እንዲሆናቸው ላኩላቸው። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። የቻናላችን ቤተሰብ ለመሆን ሰብስክራይብ፣ ላይክ፣ ሼር